እንደምንላችኋል አሁን ደግሞ ወደ ሰዓቱ የስፖርት ዘገባዎቻችን አልፋለን ከዘገባዎቹ ጋር ምስራቅ ጌታቸው ነኝ በቅድሚያ በአገር ውስጥ ስፖርት ዜና ጀምራለሁ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ከመከላከያ የመጀመሪያ ዙር ተስተካካይ ጨዋታውን ዛሬ በአዲስ አበባ ስቴዲየም ያደርጋሉ የኢትዮጵያ ቡና አሰልጣኝ ጳውሎስ ጌታቸው ወደ ሜዳ የምንገባው ለማሸነፍ ነው ሲል የመከላከያው አማካይ ጥላሁን ወልዴ በአፍሪካ ኮንፌዴሬሽን ዋንጫ ያጣነውን ድል በፕሪሚየር ሊጉ እናካክሰዋለን ብሏል አሸናፊ ዘለሌ ተጨማሪ ያለው ተስተካካይ የኢትዮጵያ ፕሪሚየር ሊግ ወንዶች ጨዋታ ዛሬ 11 ሰዓት ከ30 ኢትዮጵያ ቡና ከአፍሪካ ኮንፌዴሬሽን ካፕ የተመለሰውን መከላከያን ይገጥማል። ጨዋታዎች በጣም ተደራራቢዎች ናቸው። ስለዚህ እንደማንኛውም ፕሪሚየር ሊግ ጨዋታ ጥንቃቄ አድርገን እንጫወታለን። አንድ ሁለት ልጆች ተጎድተውብናል። አንድ ተክለወልድ እና ሚካኤል መሐሉ ትንሽ አስቸግረውናል። ቢሆንም ግን አስፈላጊ የሆነውን ነገር ለማግኘት ጥረት እናደርጋለን። ኢትዮጵያ ቡና በ16 ነጥብ 5ኛ ደረጃ ላይ ሲገኝ መከላከያ በ17 ነጥብ 4ኛ ደረጃ ላይ ተቀምጧል። የዛሬው ጨዋታ በኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ ለውጥ የሚያመጣ ይሆናል። አንደኛውን ዙር ለማጠናቀቅ ኢትዮጵያ ቡና ከዛሬው ጋር 3 ጨዋታዎች ሲቀሩት ሐዋሳ ከነማና ሐረር ቢራ ቀጣይ ተጋጣሚዎቹ ናቸው። በመከላከያ በኩል ከኢትዮጵያ ንግድ ባንክ ጋር ቀጣይ ተስተካካይ ጨዋታውን ያደርጋል። ከዛሬው ጨዋታ በኋላ ማለት ነው። ተከታታይ ጨዋታዎች ላይ ነጥብ ጥለናል። ያንን ታሳቢ በማድረግ ለማሸነፍ እንገባለን ብዬ አስባለሁ። መከላከያ ጠንካራ ቡድን ነው። ኢንተርናሽናል ጨዋታዎችንም እያደረገ ልምዶችን እያካበተ የመጣ ቡድን ነው። እነሱም ጥንካሬያቸው እኛም ጥንካሬያችንን እናሳያለን። ግን ያው የኛ የተሻለ ነው ብዬ አስባለሁ። በተያያዘ ዜና ሊደረግ የነበረው የመብራት ኃይልና የደደቢት ጨዋታ ወደ ነገ መዛወሩን የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ደደቢት ከቱኒዚያ መልስ አዲስ አበባ ትናንትና ተመልሷል። ባህር ዳር በሚካሄደው አራተኛ ምላጭ ጨዋታዎች የአዲስ አበባ ከተማ አስተዳደርን የሚወክሉ ስፖርተኞች ዛሬ አሸኛኘት ተደረገላቸው። ከ600 በላይ አባላት ያሉት ልኡካን ቡድኑ ሲሸኙ የአዲስ አበባ ስፖርት ኮሚሽን ኮሚሽነር አቶ ተስፋዬ ኦሜጋ ለተሳታፊዎች ባስተላለፉት መልእክት ለከተማ አስተዳደሩ የተሻለ ውጤት ለማስመዝገብ ተወዳዳሪዎቹ የተቻላቸውን ሁሉ እንዲያደርጉ ጠይቀዋል። ባለፉት 3 የውድድር አመታት አንደኛ፣ ሁለተኛና ሶስተኛው ነው ማጠናቀቃቸውን አስታውሰው በዘንድሮ የውድድር አመት ጥሩ ውጤት እንዲያስመዘግቡ ካደራም ጭምር አሳስበዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ አባተ ስጦታው በበኩላቸው ልምዳቸውን ለማጠናከርና በስፖርታዊ ጨዋነት ላይ ትልቅ ትኩረት እንዲያደርጉ መልእክት አስተላልፈዋል። በእለቱ ከተገኙ ከፍተኛ የስራ ኃላፊዎች እጅም የአርማ ርክክብ ከተደረገ በኋላ ልኡካን ቡድኑ ወደ ባህር ዳር ጉዞውን አድርጓል።